በዱንያ ላይ ትልቅ የሚባለው ወንጀል ምንድነው? በደል ምንድነው? ሽርክ አይደል? የነዚህ ሰዎች ወንጀል ሽርክ ነው። በዱንያ ላይ እየኖሩ በደልን ያንሰራፋሉ፣ ምድርን ያበላሻሉ። ኢነሁ ካነ ጋፊር ቢሉ አይሆንም፣ አንድ አይደለም ወንጀላቸው። ገፉሩን ቢሉ አይሆንም፣ ብዙ ብቻ አይደለም ወንጀላቸው። ገፋር ሲሆን ግን ምን ይሆናል? ወንጀሎቻችሁ ትልቅም ቢሆኑ አላህ Subhanahu Wa Ta'ala ይምራችኋል አሏቸው። አላህ Subhanahu Wa Ta'ala በቁርአን ላይ ታሪክን ሲያመጣ እንደዚህ አይነት የኑህ አለይሂ ሰላም፣ የሹአይብ፣ የሳሊህ፣ የሉጥ ያለ ህዝቦቻቸውን የብዙዎቹን ነብያቶች ህዝቦች ታሪክ ያመጣል። ይህን ሲያመጣ ዝም ብሎ አይደለም። እኔና እናንተ ምንም ያህል የእድሜ ጋብ የዘመናት ጋብ ቢኖርም በመሐከላችን ልዩነት ቢኖርም የወንጀሎቻችን ደረጃ እንኳን ቢንለያይ እኛም ግን ምንም የማይካደው ነታ በደረጃችን እኛም ወንጀለኞች ነን። ሁሉም ምንድነው ያሉት ረሱል ሰለም ሁሉ በኒ አደም خطأ አይደል? ወንጀለኛ ነው። ሰው ሁሉ ወንጀለኛ ነው። የሰው ልጅ ሲፈጠር ወንጀል የሚሰራ ፍጡር ነው ሲጀምር። ለዚህ ነው አላህ Subhanahu Wa Ta'ala ከኑህ አለይሂ ሰላም ታሪክ እቺን ቃል እንድንማር ይፈልጋል። በቃ فقلت استغفروا ربكم አልኳቸው ጌታዬ አልኳቸው እኮ استغفارን አድርጉ ኢነሁ ካነ ገፋራ ይመራችኋል። እሺ ከነሱ ተምረን አላህ Subhanahu Wa Ta'ala ይመረናል። አብዛኞቻችን የምናስበው استغفار ስናደርግ በቀን ረሱል ሰለላም ከ70 እስከ 100 ጊዜ ያደርጋለሁ ብለዋል አይደል? ስናደርግ መህርታን ብቻ የምናገኝ ይመስለናል። አይደለም ግን ምን ይላሉ ኑህ አለይሂ ሰላም ሲቀጥሉ ኢነሁ ካነ ገፋራ يرسل السماء عليكم مدرارا በእናንተ ላይ ዝናብን ተደራራቢ አድርጎ ይልካል። ተደራራቢ የሆነ ዝናብን ተከታታይ የሆነ ዝናብን አላህ Subhanahu Wa Ta'ala ለእናንተ ይልካል። ስለዚህ استغفار ለኔና ለእናንተ እኮ አላህ Subhanahu Wa Ta'ala ወንጀል